ብሩኬ ወደ ቤት ሲመጣ ምሳሌ ጥምጥም አድርጋ የምትለቀው መሰሏችሁ? ጥምጥም አድርጋ የመጨረሻ 1 ሰዓት ይሆናል ጠምጥመው አለቀው ብላ ማለት ነው። እየተላቀሱ ብሩኬ፣ ምሳሌ፣ መድብል፣ ቅድስት፣ ዳጣ በቃ ተያይዘው ለቅሶ በለቅሶ እሱ አይናገርም አይጋገርም ብቻ አቅፋቸው ማልቀስ ብቻ ነው። ወደውኑ ወደ ሶፋው ገደም አለና አጥሚትም መጣለት፣ ምግብም ተሰራለት። ምሳሌ ሽሮ ሰርታ ይዛለት መጣች። ቅድስት ደግሞ እንዴት ነው ለበሽተኛ ሽሮ የሚሰራው? እባክሽን ምሳሌ እኔ ልስራለት ብላ ስትለው አይ 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 አይሆንም ጋሽ እኮ ሽሮ ልስራለት ብዬ ስለው አሁን አለኝ። ስለዚህ ልስራና ይብላ ብላ ሰርታ ሄደሽ ምሳሌ የኔ ቅመም ማለት ነው። ከዛ ዳጣ ነበረች። ዳጣ ልትበላ ስትል አይ አትበያም አንቺ ደግሞ ሆዳም እንዴ ምን ነው አንቺ እሱ ርቦት ነው የመጣ አላየሽውም እንዴ ሰውነቱ እንዴት እንደተጎዳ እንዲህ ጉስቁል ብሎ መጥቶ መብላትም አለበት በየሰዓቱ ትላታለች። እንዴ እኛ ሳንበላም እንዴ እኛ ሳይረበንም እንዴ አለች። ዳጣ ደግሞ አይ ቢሆንም መጀመሪያ እሱ ይብላ ከዛ በኋላ ትበያለሽ አለቻት። አላስበላት አለቻት ዳጣን። ከዛ ምሳሌ ለአባቷ እያጎረሰች ለእሷ እንኳን አልበላችም ለአባቷ እያጎረሰች ከዛ ውሃ ይዘሽለት ነይ ብላ ትላለች ዳጣ። አንቺ ይዘሽለት ነይ አለቻት። እንዴ እኔ እኮ ትልቅሽ ነኝ አንቺ ይዘሽ ነይ ትላትና ከዛ እሺ ብላ ምሳሌም ውሃ ይዛ መጣች። አባዬ ውሃይቱ ሄዳለች ውሃ የለም ትንሽ ነው ያለ ብላ ትንሽ ሰጠችው። ችግር የለም አለ። ያው አላለም ግን ያው እንደዛ ትንሽ ነው ያወራ። አያወራም በቃ ከመጣ ጀምሮ አያወራም። ዝም ብሎ ባንገቱ ነው የሚል ልክ እንደ በቃ አላር እንዳስተርጓሚ እንደዛ ነገር ነው እንትን የሚልና ከዛ ምሳሌ ውሃ ልታመጣ ስትሄድ ዳጣ ጥቅልል አድርጋ እንጀራውን በልታ ተናደደች። ምሳሌዬ እንዴት ትበያለሽ ምናምን ብሎ ተጣሉ። ከዛ ዳጣ ደግሞ አፏን ትቀረ ጉራዋን ትነፋለች። ውሸቷን ቡራዬ እኔ እኮ እንትናን ዝናን እኔ ነኝ ስደበድበው የሰነበት ታስሮ እንደዚህ ማህሌትን እንደዚህ ሳደርጋት እንደዚህ ስወቅጣት መግቢያ መውጫ ሳጥቻት በዱላ በካልጆ በጥፊ ኧረ በስመ አብ ኧረ ውሸት ዳጣ ደረደረች። የውሸት አይነት ደረደረችለት። እሱ በቃ እንዲህ ባንገቱ ነው እንደዚህ የሚል እንጂ እኮ አያወራትም አይመለስላትም። ከዛ በኋላ አዋረደቻታ። ቅድስት አንቺ ምንድን ነው የምትይው? ሰምቼሻለሁ እኮ አንቺ ፊታቸው ላይ እንኳን አልቆምሽም አይደለም አንቺ ልትደበድቢያቸው አለቻት። እሰይ ደግ አደረገች። ከዛ ምሳሌ ደግሞ አባዬ ማለት እኮ መጣ ነበር ከቤታችን መጣ ታስራ እጇን ወደኋላ ከዛ በኋላ አሳዛኝ ልፈታ ስል ቅድስት ተቆጣችኝ ብላ ስተናገረች። ከዛ በኋላ እሱ ዝም ነው በቃ እሱ ማዳመጥ ብቻ ነው። ምንም አይልም አይመልስም ምንም አይልም። ከዛ አባዬ እኔ ትምህርት ቤት አባትሽ ለምን እንደማታመጪ ተብዬ እዛም ወስዶ አጣውኝ። አጎቴ ደግሞ በቃ ውጭ ነው የሚውለው ይመጣል ማታ ሰላም ብሎን ይመልሳል ትላለች። ግን አጎትየው መድብል ያው ለብሩኬ ነበር ብሩኬን ለማግኘት በቃ ሲፈልግ ነው የነበረ። ከዛ ቅድስት ጥምጥም ማረገችና ለብቻ ብሩኬን ከዛ ብሩኬ አንተ እኮ መስዋዕት የሆንከው ለልጅህ ብለህ ነው እና እንኳንም በህይወት ተረፍክልን። እኔ ዛኔ ማታ እምቢ ብዬክ በጣም ከዛ ጠዋቱን ወጣ በዛው ጠፋ በጣም ይቅርታ ሰጥቼ ቢሆን ኑሮ እንግዲህ ቨርጅኗን ማለት ነው። ከዛ በኋላ በቃ ነገረችው። እኔ እኮ ጋሼ ያላንተ ህይወቴ ባዶ ናት። እኔ እኮ አንተን ወዳለሁ ምናምን ማለት ጀመረች። እሱ ግን አይመልስ ምን አይል በቃ አይጋገር አይናገር ዝም ነው። ከዛ ክፍለ ሀገር ሁሉ ልንሄድ ነበር እኮ በቃ የምሳሌ ነገር እንደው ያደራ ነገር ሆኖብኝ ነው እንጂ ጥያት ልሄድ ነበር። ጭንቅ ብሎን አስሬ በቃ አባዬ አይመጣም ወይ አባዬ መቀመጫ መውጫ መግቢያ ሁሉ አጥቼ ስቀቀቀቅ ብዬ በቃ ምሳሌ ሁሌ አባዬ እያለች ሁላ ትናገራለች። ከዛ አባትሽ እኮ የሄደው እዛ አንቺ ታክመሽበት ከነበረው አገር ነውና ይመጣል እያልኩ ምክንያት እየደረደርኩኝ እስከ ዛሬ አለን። ብቻ እግዚአብሔር ይመስገን ዳጣም ቤተሰቦቿን አግኝታ እኛ ጋር አታድርም፣ ግን በየቀኑ እየመጣች ታይናለች። ማለት መጣ ያው መድብል አንተን እንትን ለማለት ለማዋጣጣት ማህሌትን ይዟት ነበረ። ከዛ እሺ ብሩኬን ያለበትን አገናኛቸዋለሁ ብላ እዛ ተለቀቀች። ያው ሁሉ የሰራው ዝና ነው እንግዲህ ለልጅ ብለን ሁሉ መስዋዕትነት የከፈልከውና ስለ ሁሉም ነገር እግዚአብሔር ይመስገን ብላ ቅድስቴም እየተንከባከበችው ትገኛለች። አጥሚቱን ወተቱን ምኑን ሙቃሙቁን እያቀራረበች በየደቂቃው
ፉድ ፉድ እያለች ትገኛለች ማለት ነው። ዳጣች ውሸታም ደግሞ ውሸታም በስመ አብ ደረደረችው ውሸቷን። ሞገሴ ደግሞ ታሞ ሆስፒታል ተኝቷል። ሉላዬ ከጎኑ እጁን ታሻለች፣ ትወጣለች፣ ትገባለች። ሞገስዬ እንደው እንዴት ልሆንልህ ብቻህን የኔ አባት እንደው ያላንተ አሁን ጨለማ ሆነብኝ እኮ በቃ ዝና መከታተሉን አያቆምም እያለች ፈርታለች። ማህሌትና ዝና ተገናኝተው ሞገስ የተኛበትን ሆስፒታል ሁሉ ጠቁመው እንግዲህ እሱን መርዝ ነገር ነስንሰው ህይወቱን እንትን ለማለት እየጣሩ ይገኛሉ። ሞገስን ለማጥፋት ማለት ነው። እዛው ተኛበት ሆስፒታል ላይ የማህሌት ተንኮል አሁንም አያልቅም። እንትናን ኤፍራታን እባክሽን ከ25 ሺህ ብሩ 5 ሺህ ብር እንኳን ስጭኝ የለኝም ብላ ስትላት ኧረ እባክሽ ልሰጥሽ መቼም ቢሆን አልሰጥሽም አይገርምሽም? ኧረ ተይ ደግሞ አስጠግቼሽ ያስጠጋሁሽ እኮ እኔ ነኝ ከቤቴ ብላ ትላታለች። ኤፍራታ ቀበር ማለት ጀመረች አሁን። ከዛ አትሰጪኝም? አዎ አልሰጥሽም። በቃ ተይው እንደውም እናገርልሻለሁ ለዝና ነው አሳልፌ የምሰጥሽ። ኧረ እባክሽ ስጭኛ አሳልፌ ስጭኝና እኔ ምን እንደምለው ለዝና እኔ ያውቃለሁ አለች። ምን ልትይው እንዴ? ብሩክን እኮ ያስፈታሽው አንቺ ነሽ ጠቁመሽ። ስለዚህ እናገርብሻለሁ አለቻትኝ። እሷ ደግሞ ቀደመቻትና ኤፍራታ እንትና ማህሌት በቃ አልሰጠሽኝም አይደለችን 5 ሺህ ብር በቃ ጥላት ሄደች። ሰራችላታ ሄደችና ለዝና ተናገረች። ሞገስ ያለበትን ሆስፒታል የተኛበትን አውቀዋለሁ ብላ ስትላተኝ እንግዲህ እሷ ደግሞ ሄዳ ከዝና ጋር ፒሱና ለብር ብላ ሞገስ ጋር ሄዳ ሞገስ ልትገለው ሆስፒታል ስትገባ ነው ድራማው ያለቀው። እንግዲህ እፍራታ ያወቀችው ደም ልትሰጥ ሄዳ ነው። ደም ልትሰጥ ሄዳ ነው ሆስፒታሉን ሞገስ የተኛበትን ሆስፒታል እያየችው ሉላዬ እየተሰቃየች ትገኛለች። ሞገስ ደግሞ እባክሽ ሉላዬ እዚህ ውጭ ሂጂ ምናምን ይላታለኝ። ከመጡ ያገኙሻለኝ እኔን እንኳን እንግዲህ ቢገሉኝም ይግደሉኝ እያለ ይላል። እንዴት ጥዬህም አልሄድም እያለች ነበር በሰዓቱ ማህሌት የደረሰችው። እንግዲህ ማህሌትና ዝና እንትን ብለዋል። ብር ሊሰጣት አይደለ ስራሽን ስሪ ተብላል ጀምራለች ስራዋን። እንደገና ደግሞ አረብ ሀገር ሄዳለሁ ብላ ያገቷትን ልጅ እያሰቃያት ይገኛል ይመስለኛል። ዝና ይወዳታል ቆንጅየዋ ልጅ እያለ ደግሞ እሷ ደግሞ እባክህን ፍታኝ እባክህን አንድ ኩላሊትሽ እኮ ብሩን ይችላል አይደለ በቃ አንቺ ብር ማታስገቢ ከሆነ ቤተሰቦችሽን ብር ከሌላቸው አንድ ኩላሊትሽን መስጠት ነው እያለ ሲላት ነበር። እሷም ደግሞ ብትገለኝ አይሻልም ወይ? እኔ አልገልም ሴት ልጅን አልገልም ማንንም ሰው ግን እዚሁ ፀሐይ ግን ይናፍቅሻል መቼም አትወጭም እዚሁ ታፍነሽ ግን ትሸኛለሽ ኩላሊትሽ ይረጫል ምን ትስ ቅብጥስ ያላተኝ። ያ ደግሞ ሞሲሳ ተብዬው ደግሞ ካሌ ሞሲሳ ደውሎ እንደ ዛሬ ተዋርደን አናቅም በህይወታችን እንዴት ብሩክ ያመልጣል ብለው እሪው እምቧ እያሉ ይገኛሉ። ግን ሌላ ሰው አለ እሱ እንኳን ቢያመልጠን አሉ። ሞገስን ነው ሞገስ ሆስፒታል ተኝቷል ምስኪን እንግዲህ እንደሱ እንዳይሞት እንጂ። መድብልም ያው እንግዲህ ወንድሙ ሲመጣለት የደስታ እንባ አንብቷል። ከዛ በኋላ ብሩኬን ወደ ቤት ካሳረፈው በኋላ ምግብ እንኳን አልበላም ምስኪን። ቶሎ ብሎ ወዴት ይሄዳል? ወደ ሞገስ ከተኛበት። ከዛ ሄዶ ሉላን ያገኛተኝ እንዴት አደራችሁ ምናምን ብሎ ከዛ ሰላምታ ከተቀያየሩ በኋላ እንዴት ነህ አሁን ሞገስ እየተሻለ ነው ብሎ ሲለው አዎ ይሻለኛል። ግን እንዴት ነው እንትና ለእንትና አሰበ ለብሩኬ እንዴት ነው ብሩኬ አሁን ደህና ነው በእናትህ አስለቅሰን ምሳሌ ጥምጥም አድርጋ ይዛ አስለቀሰችን በቃ የሚላቀቁ መሰለ ብሎ ነገረው። ከዛ እሺ ሞገስ አሁን እንዴት ነው አንተ እስኪ ሉላ ጥለሹ እንዳትወጪ አደራሽን አብረሹ ከጎኑ ሁኚ እኔ ምግብ ይዤ ልምጣ ብሎ ወጣ። በዛው ወጣ አልተመለሰም መድብል። ያው ብሩኬ እንደገባ ይዘው ሲገቡ ምሳሌ የመጨረሻ ደንግጣ ነበር። እጇ ቀጥቀጥቀጥ እግሯ ሁሉ ቀጥቀጥቀጥ ስታየው ማለት ነው። በቃ ሰውነቱ ቀደር ብሎ ስትብሎ ስታየው ደንግጣ ነበር። ግን ያው ጥምጥም አድርጋ እየሳመችው እያለ ምንም አላለቀሰችም። መጨረሻ አካባቢ ነው ትንሽም ያነባችው። ደንግጣ ይሆን ደንግጣለች መሰለኝ። ለነገሩ እጇ እግሯ ሁሉ ቅጥቅጥቅጥቅጥ ነው ያለ ገና ስታየው። እሱ አይናገር አይጋገርም በቃ ዝም ብሎ ነው ቆልጭ ቆልጭ የሚለው ብሩኬ ምስኪን እና በቃ ለማንኛውም እንደዛ ፊቱ በስመአብ በጣም ተጎድቷል። ወይ ፊልም እንደዚህ ነው እንዴ? ግን ኧረ በስመአብ
እዛ ሶፋው ላይ ገደም እንዳለ የበፊቱን ትዝታዎቹን እያስታወሰ ነበረ። ምሳሌ እንዴት እንደሚያጫውታት እንትና እነ እነ ዝና እንዴት ሲደበድቡ ሲያሰቃዩት እንደነበረ ምሳሌን ትምህርት ቤት ሲወስዳተኝና ሲያመጣተኝ ማህሌት ጋር ሲጣሉ ማህሌት መንገድ ላይ ስትቀመጥ በቃ ባንኮክ ሄደው ሲመለሱ ምናምን በቃ ሁሉን ነገር